ዛሬ የዳሽን ባንክ የተመሰረተበት 30ኛ ዓመትና እንዲሁም ደግሞ አሁን የምንመለከተው ዳሽን ኮምፕሬሄንሲቭ ውመን ኢምፓወርመንት ፕሮግራም ደግሞ አንደኛ ዓመት ነው። ድርብ በዓል ነው። እንኳን አደረሳችሁ፣ እንኳን አደረሰን። እዚህ በዛሬው ዕለት እንግዲህ ይሄንን ፕሮግራም መመራላችሁ አዜብ ወርቁ እባላለሁኝ። ይሄን ፕሮግራም ከመጀመሪያው እስከ መጨረሻው ድረስ እኔ ነኝ መመራላችሁ። የተለያዩ ፕሮግራሞች አሉ። የፕሮግራም መርሃ ግብሩ እንደደረሳችሁ እርግጠኛ ነኝ። ፓናል ውይይት ይኖረናል። ጀግና ሴቶችን ዛሬ ጋብዘናል እዚህ መድረክ ላይ። በጣም ክብር ይሰማኛል እነሱን ስለማወያይ ስላየኋቸው በጣም ደስ ብሎኛል። እንዲሁም ደግሞ ይህን ዳሽን ባንክ በአመራር ብቃታቸው በመላው በዳሽን ባንክ ሳይሆን በባንክ ታሪክ እጅግ የተመሰገኑ የተከበሩት ማዕከላችን የሚገኙት የዳሽን ባንክ ፕሬዝዳንት አቶ አስፋው ለዚህም ፕሮግራም መጀመርም ብቻ ሳይሆን በጣም ከፍተኛ ድጋፍ በማድረግ ሁሉም ሰው እንደው በጣም አድምቀሽ ተናገሪልን ብለው ያሉኝና በጣም አድምቄ መናገር የምፈልገው አቶ አስፋው ማዕከላችን ይኖራሉ። በሰዓታቸው እንግዲህ ንግግር የሚያደርጉልን ይሆናል ማለት ነው። ግጥም ይኖረናል። ዳሽን ባንክ በራሱ የሰራው በራሳቸው ማርኬቲንግ ዲፓርትመንት እና ፒአር ይመስለኛል የሰሩት ፕሮዳክሽን አለ፣ ቪዲዮ ዶክመንተሪ አለ። እሱንም የምናይ ይሆናል። ቆንጆ ዝግጅቶች ይኖርናል ማለት ነው። ይሄ ፕሮግራም እንግዲህ የተጀመረው አንድ ዓመቱ ነው ተብሏል። ይህም የተጀመረበት ምክንያት በዳሽን ባንክ ከፍተኛ አመራር ውስጥ ያለውን የሴቶች ቁጥር መሳሳትን ለማስተካከል ወይም ለመሙላት በሚል ነውና በአመራር ብቃታቸው የአመራር ብቃት እንዳላቸው የተመሰከረላቸውን ሴቶችን እነሱን ወደ አመራርነት ደረጃ ለማምጣትና በሴቶች ቁጥር የሳሳውን የአመራር ቦታ ለመሙላት ሲባል የተጀመረ ፕሮግራም ነው። ፕሮግራሙ ኔትወርኪንግ አለው፣ ኮቺንግ አለው፣ ሜንተርሺፕ አለው። ከኔትወርኪንግ አንዱ እንግዲህ ይሄ ነው። የተለያዩ ተጽዕኖ ፈጣሪ ሰዎችን እንዲገናኙ በማድረግ የልምድ ልውውጦችን በማድረግ በስልጠናና በተለያዩ ፕሮግራሞች የሚደገፍና የሚታገዝ ፕሮግራም ነው። በአመት ውስጥ የተለያዩ ፕሮግራሞች አሏቸው። ዛሬ እንግዲህ አንደኛ ዓመቱን እያከበረ ይገኛል ማለት ነው። ለዚህም በጣም ደስ ብሎናል። ከዚህ በመቀጠል እንግዲህ ይህንን ፕሮግራም እንዲጀመር ተጀምሮም ደግሞ ለዚህ እንዲበቃ በመሀልም ደግሞ በተለያዩ ስልጠናዎች በተለያዩ ድጋፎች ሴቶች ወደ ላይ እንዲመጡ ለማድረግ ከሚተጉት ከሚሰሩት ክፍተቶችን እያዩ ግምገማዎች እየተደረጉ የቱ ጋ ነው ክፍተቱ፣ ምን ላይ ቢሰራ የተሻለ ብቃት ያላቸው ሴቶችን ማምጣት ይቻላል፣ የበለጠ ሰፖርት ማድረግ ይቻላል እያሉ ከሚተጉት አመራሮች ውስጥ ቅድምም ጠቅሻለሁ በከፍተኛና በአንደኝነት ደረጃ የሚጠሩት የዳሽን ባንክን ፕሬዝዳንት አቶ አስፋውን እንኳን ለ30ኛ ዓመት አደረሶት እያልኩኝ የመክፈቻ ንግግር እንዲያደርጉልን ወደ መድረኩ ጋብዛለሁ። አመሰግናለሁ። እንደምን አደራችሁ ሁላችሁ። ደስ ብሎኛል እንደዚህ ሞልቶ በማየቴ። ሌላ አንድ የቤተሰብ እንትን ላይ ነበርኩኝ ችግር ላይ፣ ግን በቃ ይሄ ፕሮግራም ደግሞ እንደነዚህ አይነት ባንካችን አክብረው ደግሞ የሚመጡ ክቡራን ባሉበት፣ ሁለተኛ ነገር ደግሞ ይሄ ፕሮግራም እንዲሳካ ደግሞ የሁላችሁም ጥረት ስለነበረ አይ መገኘት አለብን ብዬ ነው እዚህ ላይ እንትን ያደረኩት። መምጣቴ ደስ ብሎኛል። ጅምሩ በጣም ደስ የሚል ነው። ስለዚህ እንደምን አደራችሁ፣ እንኳን ደህና መጣችሁ። እንግዲህ ክቡራን እንግዶቻችን፣ የተከበራችሁ የዳሽን ባንክ ዲሬክተሮች ቦርድ አባላት፣ የተከበራችሁ የዳሽን ባንክ የስራ ኃላፊዎች፣ ሰራተኞች፣ አጋሮቻችን፣ ውድና ብርቅዬ ደንበኞች ተወካዮችም አሉ፣ የዳሽን ባንክ ቤተሰብ በአጠቃላይ ሁላችሁንም እንደገና በድጋሚ እንደምናረፈዳችሁ ላለሁ። ዛሬ ያው የ30 ዓመት ምስረታ በዓላችንን ምክንያት በማድረግ የተለያዩ ፕሮግራሞችን እያከናወንን ነው ያለ ነው ከወሩ መጀመሪያ ጀምሮ ማለት ነውና ከዚህ ውስጥም ደግሞ አንዱ በሆነው የዚህ የሴቶችን ኃይል ማጎልበት ወይም ደግሞ የውመን ኢምፓወርመንት ፕሮግራም አንደኛ ዓመት ምስረታ ላይ ማስታወሻ ንግግር ደግሞ እንዳረግ ኮሚቴው ደግሞ ስለጠየቀኝ በመገኘቴ ስለተጋበዝኩም ደግሞ በጣም ደስ ይለኛል።
ሁላችንም ዛሬ እዚህ የተገኘ ነው እንደው አንድ መደበኛ ኩነት ለመታደም ብቻ ሳይሆን በኢትዮጵያ የፋይናንስ ኢንዱስትሪ ታሪክ ውስጥ ትልቅ ስም ያለውና በደማቅ አሻራ ብዙ ታሪካዊ ሁኔታዎችን ያስቀመጠውን የዳሸን ባንክን የ30 ዓመታት ጉዞ በምናከብርበት ወቅት የዚህ ስኬታማ ጉዞ የጀርባ አጥንት ለሆኑት ሴት እህቶቻችን ያለንን ትልቅ ክብርና የወደፊት ራዕይም ለመግለጽ ጭምር ነው። ይህንን በዓላችን ስናከብር አንድ ቁም ነገር እናስታውሳለን። ይህም የአንድ ተቋም ታላቅ መዳረሻው ወይም ይሄ ማይልስቶን የሚባለው የሚለካው ባስቆጠረው እድሜ ብቻ ሳይሆን አንግቦት በሚጓዘው እሴቶችና በፈጠረው ተጽዕኖ ነው። ባንካችን ለአገልግሎት በሩን በይፋ ከከፈተበት ጊዜ አንስቶ አንቱ የሚያሰኙ ዘርፈ ብዙ ስኬቶችን አሳክቷል። በዋናነት ይሄ የዳሸን ብራንድ እዚህ የምንመለከተው እና በውስጡ የታቀፉ ብዙ ጉዳዮችን ጠንካራ አለት ላይ እንዲቆም በማድረግ በህብረተሰባችን ዘንድ ከፍተኛ አመኔታን ማስገንባት ችሏል። ምስጋና ደግሞ ሰዓታቸውን ህይወታቸውን ለሰጡ ሁሉ የቀድሞ የተቋሙ አመራር አባላት፣ ሰራተኞች፣ የቦርድ አባላት እንዲሁም የባንኩ ባለሀብቶች ያረሱት መሬት የዘሩት ፍሬ አፍርቶ ባንኩ ጠንካራ ቁመና ላይም ደግሞ በዚህ 30 ዓመት ውስጥ እንዲገኝ አስችሎታል። ባንካችን በተሰጠው ፈቃድ እና የመንቀሳቀስ ምህዳር ውስጥ ከሙያው ብቃት ጋር የተለያዩ ውጤቶችን አስመዝግቧል። ተደራሽነታችንን በጣም አስፍተናል። ይሄ ብሪክስ ኤንድ ሞርታር በምንለው ቅርንጫፍ እንደዚሁም ደግሞ በዲጂታል ስፔስ ላይ በዋናነት የተሰማራን የስራ ዘርፍ ሪሶርስን ወይም ሀብትን ከአንድ ቦታ ወስደን ወደ ሌላ ቦታ ማገላበጥ ነው። ሴቪንግን ከማበረታታት አኳያ በጣም ትልቅ ስራ ተሰርቷል። የብድር አገልግሎቶች ለብዙ ደርሷል። ውጤትም ተገኝቶበታል። በሀገር ውስጥ የባንክ አገልግሎት ላይ ጥሩ ስምን አግኝተናል። ባለፉት 30 ዓመታት በውጭ ንግድ ላይ ኢንተርናሽናል ትሬድ ላይ ትልቅ የማሳለጥ ስራ ስንሰራ ነበረ። በጣም ቁጥራቸው ብዙ የሆኑ ኮረስፖንደንት ባንኮችን አብረውን እንዲሰሩ ለማድረግ ተችሏል። ለባለ ሀብቶቻችን በሚገኘው ውጤት ደግሞ ሁልጊዜም የሚኮሩበትን ደግሞ ሪተርን እያገኙ መጥተዋል። ተከታታይነት ባለው መልኩ ደግሞ ለባንኩ ኢንዱስትሪ ቴክኖሎጂን መሰረት ያደረገ የባንክ አገልግሎቶችንና ተደራሽነትን ፈር ቀዳጅ በመሆን ጠንካራ አሻራ አስቀምጧል። በብዙ ቴክኖሎጂዎች ላይ ጥሩ ነገሮችን ዳሸን ባንክ አስቀምጧል ብለን እናምናለን። ባንኮች አገልግሎታቸውን በጣምራ ወይም ደግሞ በአጋርነት በፓርትነርሺፕ ስለሚሰሩበት ሂደትም ቀዳሚ እርምጃዎችን ወስደን ፈር ቀደናል ብለን እናስባለን። ለአብነትም ከኢትዮ ቴሌኮም ጋር ብዙሃንን ለመድረስ በማይክሮ ሌንዲንግ የተሰራ ስራ የሄድንበት ርቀት ከቴክኖሎጂ ካምፓኒዎች ጋር በመዋሃድ ለመጀመሪያ ጊዜም የዋሌትን ኮንሰፕት እንደዚሁም ደግሞ አሁን በቅርቡ ደግሞ ሱፐር አፕን ያስተዋወቅንበትን ማስተዋወቅ ለአብነት መጥቀስ ይቻላል። በአካታችነት ዘርፍ ትልቅ ስራ ብዙ ሰርተናል ብለን ብንልም በተለይ በጅጅጋ ከተማ የኢንተረስት ፍሪ ባንኪንግን መርህ መሰረት በማድረግ ለ1000 ሴቶች በልዩ ሁኔታ ያዘጋጀነው ከ100 ሚሊዮን በላይ የሆነ ገንዘብ ወደ ብድር ወጥቶ በስሞል ኤንድ ሚዲየም ኢንተርፕራይዝ ላይ ዓለምንም የቀረ ብድር ተከፍሏል። ይሄ ትልቅ ስራ የተሰራበት ነው። በገበያ ሰንሰለት ላይ በቫልዩ ቼን ላይ ከነ አይኤፍሲ ጋር እና ሌሎች አገር በቀል ድርጅቶች ጋር በተለይ በሙከራ ደረጃ የጀመርነው በዚህ በገብስ አምራች አካባቢ ያሉ ገበሬዎች ላይ የጀመርነው የብድር እንቅስቃሴ በጣም ጥሩ ውጤት አሳይቶ አሁን ባለፈው በአደባባይ እንደተናገርነው ለመጪው የሰብል ዘመን እስከ 50,000 ገበሬዎችን እንደርሳለን ብለን እናስባለን።
ወጣት ስራ ፈጣሪዎችን ከማበረታታት አኳያ በጣም ተከታታይ ስራዎች ተሰርተዋል። በጣም ቁጥራቸው በ10 ሺህ በላይ የሆኑ ወጣቶች በነፃ ትምህርቶችን አግኝተዋል። በውድድር ደግሞ ያለፉት ሀሳባቸውን ወደ መሬት የሚያወርዱበት እርዳታም ተደርጎላቸዋል። የማህበረሰብ ኃላፊነታችንን ከመወጣት አኳያ እዛ ላይም ብዙ ጊዜ በእንደዚህ አይነት ኦኬሽን ካልሆነ በስተቀረ በማስታወቂያ ማናስነግራቸው ነገር ግን ኃላፊነታችን የምንወጣባቸው ብዙ ስራዎች ተሰርተዋል። ከብዙዎቹ እና በዋናነት በቅርቡ ደግሞ እስካሁን 4 በአዲስ አበባና በተለያዩ ክፍለ ሀገራት በቀን 1 ጊዜ ምግብ መመገብ ለማይችሉ ዜጎቻችን ከሚድሮክ ኢንቨስትመንት ግሩፕ ጋር ሆነን 4 ትልቅ መመገቢያ ጣቢያዎች ተገንብተዋል። 2 አሁን በመገንባት ላይ ነው ያሉት። በእነዚህ መመገቢያ ጣቢያዎች ውስጥ በትንሹ በቀን 1500 ያህል ዜጎች በቀን 1 ጊዜ ምግብ ሪሊ ያገኛሉ። ከምንለግሰው እርዳታን ባሻገር ዛሬ አዲስ አበባን ጨምሮ በተለያዩ እንግዲህ ሀገራችን ክፍሎች ይህንን ስራ መስራታችን ሪሊ የሚያስደስተን ነው ማለት ነው። በክብርት ከንቲባችን አነሳሽነትም ደግሞ ለቀረበው ጥሪ ምላሽ በመስጠት በተማሪዎች የማልበስና የመመገብ መርሃ ግብር ላይ በንቃት ባንኩ ተሳትፏል። ባህልን እና አርትን ከመደገፍ አኳያ የዳሸን ካልቸር ክለብ በማቋቋም ወራዊ የሆኑ ኮንቲኒየስ እንቅስቃሴዎች አሉ። በዚህ ውስጥ ታለንት ያላቸው ወጣቶች የስዕል እንትናቸውን ችሎታቸውን የሚያቀርቡበት ለዛ ደግሞ መልሰው ደግሞ ከሽያጩ ደግሞ እኛ በዶኔሽን የምንሰጥበት ባህላችን ደግሞ የተለያዩ ባህላችንን ደግሞ የምናሳይበት ትልቅ መድረክ ነው ያ መድረክና ያንን በተሳካ ሁኔታ የሰራንባቸው አመታቶች ነበሩ። ከአካባቢ ጥበቃም አኳያ ባልተቋረጠ ሁኔታ በሁሉም በእያንዳንዱ ክረምት ላይ በአዲስ አበባ በተሰጠን የእንጦጦ ቦታ ላይ በክፍለ ሀገራት ደግሞ ባሉ ቀጠና ቢሮዎቻችንና ቅርንጫፎቻችን በዘመቻ የዛፍ ተከላም ሆነ እንክብካቤ የሚያደርግ ሪሊ ተቋም ነው ማለት ነው። ይሄ ደግሞ ውድ የምንወደው ስማችን ዳሸን የሚገኝበት አካባቢ ላይ በደባርቅ ትምህርት ቤትም አስገንብተን ለህብረተሰቡ ሪሊ አውለናል። በአጠቃላይ ለተከታታይ ዓመት ባንካችን በሚያስመዘግባቸው እድገቶች፣ ፈርቀዳጅ ጅምሮች እና ውጤቶች በሀገር ውስጥም ሆነ ደግሞ ከሀገር ውጪ የተለያዩ እውቅናዎችንም ለማግኘት ችለናል። በዚህ 30 ዓመታት ውስጥ ታማኝ ግብር ከፋይም ነን። ለተከታታይ ዓመታት የፕላቲኒየም ተሸላሚም ነን። በፋይናንስ አካታችነት ዙሪያ ላይም ዘርፈ ብዙ ስራ ሰርተናል ብለን እናምናለን። የፕሮዳክት ዴቨሎፕመንት የምንለው ነገር ወይም ደግሞ ድሮ ባንክ ሲታወቅ ማስቀመጥ ማስወጣት ብቻ ነው። ነገር ግን ዛሬ እያንዳንዱ ሴግመንት ተደርጎ ከስተመር ለዛ ደንበኛ ኤክስፔሪየንስ የሚቀይሩ ፕሮዳክቶች በጣም ጥናት በተሞላበት ሁኔታ ለገበያ እያቀረበ ያለ ባንክ ነው ማለት ነው። ይሄ እንግዲህ ከሞላ ጎደል ሪሊ ያሳለፍነውን ሂደት ስንመለከተው ነው። ወደፊት ደግሞ ግራንድ ሴሬሞኒ ስለሚኖረን በቁጥር የተደገፈ ነገር ደግሞ እናቀርባለን። ዛሬ ግን 1ኛ ዓመቱን ደግሞ የምናስተዋውቀው የዚህ የሴቶች ኃይል ማጎልበት እለዋለሁ። እንግዲህ ትክክለኛ ትርጉም ከሆነ አላቅም። ኃይል እንዳለ እናውቃለን። ያንን ማጎልበት ኢምፓወር የማድረግ ስራ ነው የምንሰራው ብዬ ነው ማምነው። ወመን ኢምፓወርመንት ፕሮግራም ተከታታይነት ያለው የባንካችን ስትራቴጂካዊ ትኩረት ውስጥ ሪል የገባ እንቅስቃሴ ነው። በዋናነት ለአካታችነት የገባነውን ቃል ኪዳን በስቴትመንቶቻችንም ይዘናቸዋል። እነዚህ ዳይቨርሲቲ ኢንክሉዥን የሚሉትን ነገር ያ ቃል ኪዳን ነው እና ይህንን ቃል ኪዳን ለመፈጸም አሁን ከፍላጎት ከኢንቴንሽን ባሻገር ባለፈው አመት የጉዞ ምርጫችንን ሪሊ አድርገን ወደ ተግባር እንዴት እንገባለን ብለን ፕሮግራም ተነድፎ የገባንበት የአካሄድ ስልት ነው። ይህንንም በቆራጥነት ለመፈጸም ስንነሳሳ ሴቶችን ማብቃት ይሄ ለታይታ ወይም ደግሞ ፖለቲካሊ ኮሬክት ለመሆን
የምንሰራው አጀንዳ ሳይሆን በእውነትም አማራጭ የሌለው ሂደት መሆኑን በተቋም ደረጃ በመገንዘብ ነው። ለአንድ ተቋም ጥንካሬ፣ ለዘላቂነት ላለው እድገት እንዲሁም ደግሞ ለሀገር ልማት ዋነኛ አውታር ወይም ደግሞ ማጠንጠኛ መሆኑን አምነንበታል። ይህንን ፕሮግራም ከጀመርን በኋላ በአንድ ዓመት ውስጥ ብዙ ትምህርቶችን ወይም ለርኒንግስ አግኝተናል። ለርኒንግ ኢዝ ቬሪ ኢምፖርታንት። ፕላን እናደርጋለን፣ ሪፍሌክት እናደርጋለን። ያ ሪፍሌክሽን የለርኒንግ ስፔስ ሪል ይሰጠናል። ስለዚህ ለርኒንግ ብዙ አግኝተናል። በዚህ ፕሮግራም ላይ የነበረን ኢንጌጅመንት ጨምሯል፣ በውስጥም ሆነ የውጭ ተባባሪዎቻችን ማለት ነው። ይሄ ትልቅ የምኮራበት ነው። አስቻይ ሁኔታዎችን በመመቻቸታቸው ፕሮግራሙ በጥሩ ሁኔታ ሲከወን ቆይቷል። የተለያዩ የውይይት መድረኮች ተዘጋጅተው ነበር። የተለያዩ ስልጠናዎች ተደርገዋል። የልምድ ልውውጦችም ተደርገዋል። ዛሬ የተገናኘ ነው ሙሉ ስኬት ለማወጅ ግን አይደለም። ሂደትን ለመዘከር፣ ምስጋና ለማቅረብ፣ ፕሮግራሙን ደግሞ ቀጣይነት ለማረጋገጥ ተጨማሪ ግብአቶችን ለማግኘት ነው። ያሳለፍነው አንድ ዓመት አንድ እውነታ ግን አሳይቶናል። ኢምፓወርመንት የሚባለው ነገር ማስቻል፣ ማብቃት ሂደት ፕሮሰስ እንጂ የአንድ ጊዜ ድል ወይም ድግስ ወይም ኢቨንት ሪሊ አለመሆኑን በጣም ተረድተናል። ፕሮሰስ ይፈልጋል። በአመራር ስልጠና ይሄ ተነሳሽ እርምጃዎች ወይም ደግሞ ሊደርሺፕ ዴቨሎፕመንት ኢኒሺቲቭስ፣ በልምድ ልውውጥ መድረኮች፣ በአጋርነት በፓርትነርሺፕ ዓላማን ደግሞ ተኮር ያደረገ ሳፖርት ወይም እርዳታ መሰረት ጥለናል ብለን ሪሊ እናምናለን። በዚህም በባንካችን ውስጥ ለሴቶች እምቅ ኃይል፣ በራስ መተማመን፣ ለአመራር ብቁነት መንገድ የሚከፍት ቦይ በማጠናከር ላይ እንገኛለን። ይህ እንቅስቃሴያችን ራዕይን ወይም ይሄ አስፓይሬሽንን ማስቀመጥ በጾታ የማይገደብበት እና መልካም አጋጣሚን ወይም ደግሞ ኦፖርቹኒቲን በውጤትና በአቅም ላይ ብቻ ያተኮረ ባህል ያመጣልናል ብለን እናምናለን። በዚህ ዙሪያ የምንተገብረው እንቅስቃሴ እንደው እኔን ያመሰግናሉ እንጂ ዋናው መሪው የተቋማችን ስቴትመንቶች ናቸው። ቪዥናችንም ሚሽናችንም ቫሊዩ ስቴትመንቶቻችንም በሙሉ ከዚህ አሁን ከምናደርጋቸው ነገሮች ጋር የተያያዙ ናቸው። ስለ ደንበኛ ተኮር እናወራለን። ካለዚህ ፕሮግራም መሳካት እውን ይሆናል ብዬ አላስብም። የተነሳሳ የሰው ኃይል የሚል ስቴትመንት አረፍተ ነገር አለ። አለዚህ ይሆናል ብዬ አላስብም። ሙያዊ ብቃት የሚል የተላበሰ የሰው ኃይል ይላል። አለዚህ ፕሮግራም መሳካት እናሳካዋለን ብዬ አላስብም። ብዝሃነት የሚል ተጠቅሷል። ዳይቨርሲቲ አለዚህ ፕሮግራም ማሳካት እንችላለን ብዬ አላስብም። አንድ እርምጃ ቀዳሚ የሚለውን ኮንሰፕት መጀመር ብቻ ሳይሆን በደንብ ደግሞ በውጤት ማሳካት እንዳለብን ከዚህ ጋር የተያያዘ ነው ብዬ አስባለሁ። ከዚህ ባሻገር ለቦርዳችንም ትልቅ ምስጋና የማቀርብበት ጉዳይ ዳሸን ባንክ ኢኤስጂ ፖሊሲ አውጥቶ ፈርሟል፣ ኦፊሻላይዝ አድርጓል። ስለዚህ እዛ ውስጥ የሶሻል ፓርት ዛሬ የምንሰራውን ነገር የበለጠ የሚያጠናክርበት መሆኑን ደግሞ እንረዳለን ማለት ነው። የወደፊቱንም ስንመለከት ዛሬ አንድ ዓመታችንን የምናከብረው እንደው ሂዩሚሊቲ በተሞላበት ነው። ምክንያቱም አቺቭ አድርገናል፣ ሁሉንም ነገር ጨርሰናል እያልን አይደለም። ነገር ግን ጠንካራ ደግሞ መሰረት ላይ ነው ያለነው። ጠንካራ እምነትም አለን በሚል ነው። መጪው ጉዞ የሚፈልጋቸው ባህሪያቶች ይኖራሉ። አንደኛው ተከታታይ ይሄ ኮንሲስተንሲ ይፈልጋል፣ ተጠያቂነት አካውንታቢሊቲ ይፈልጋል እና ኮሌክቲቭ ኦነርሺፕ ደግሞ ይፈልጋል፣ የጋራ ኃላፊነት። ይሄ ፕሮግራም ሲቀረጽም እነዚህን ነገሮች ለማቀፍ ተሞክሯል። ስኬታችን በምናደርጋቸው ደግሞ የፕሮግራም ብዛቶች ሳይሆን ምን አስገኘን የሚለውን ነገር መጠየቅ ይኖርብናል። ወደፊት ሴቶችን ወደ አመራር ውሳኔ ሰጪ ወደ አመራርና ወደ ውሳኔ ሰጪ ቦታ አምጥተናል ወይ? የተጠናከረ
በራስ መተማመንና አቅምን ማሳየት በተግባር እያየን ነው ወይ? የአካታችነት ባህል እያደገ የሚመጣ ሳይሆን መሰረት እንዲይዝ ደግሞ አድርገናል ወይ? እንደው ዛሬም ነገም እያለፈ እያገደመ የሚመጣ ሳይሆን ሪሊ መሰረት ላይ ቆሟል ወይ ብለን የምንጠይቅባቸው ጊዜያቶች ናቸው ወደፊት የሚጠብቁን ማለት ነው። ለሴት ባልደረቦቻችን ይህ ፕሮግራም እንዲፈጠር የሆነው በእናንተ ለእናንተና ከእናንተ ጋር መሆኑን መረዳት በጣም ያስፈልጋል። የእናንተ እድገት ወይም ፕሮግሬስ የዳሸን እድገት ወይም ፕሮግሬስ ነው ብዬ አምናለሁ። ለመሪዎች እዚህ ላለን ስራ አስኪያጆች፣ በተለያየ ደረጃ ላለን የማብቃት ኤምፓወርመንት በተግባር በምሳሌነት በአርአያነት በደጋፊነትና ባልተቆራረጠ ሁኔታ መቅረጽ ይገባናል። አጋሮቻችን እና ባለድርሻ አካላት የእናንተ አብሮነት፣ ትብብር በጣም አስፈላጊና ይህንን ፕሮግራም ወደ ከፍታ ደግሞ የሚወስደው ነው ብዬ አምናለሁ። የ30 ዓመታችንን ስኬቶች በምናከብርበት ጊዜ የሚቀጥለውን እናስታውስ የሚል ጥሪ ያቀርባለሁ። በዚህ ወቅት የምናከብረው ስኬት ቀደም ሲል በተወሰኑ ቆራጥ ወኔ የተሞላቸው ውሳኔዎች ነው። የዛሬ 30 ዓመት ወደፊት ግን የሚከበረው ስኬት ዛሬ በምናድሰው ቃል መግባት መሆኑን መረዳት ያስፈልገናል። የመጀመሪያውን የሴቶች ማጎልበት ፕሮግራም ወይም ወመን ኤምፓወርመንት ፕሮግራም የተመሰረተበትን ስናስብ ለወደፊት የተጠናከረ ሚዛናዊ የሆነና ተከታታይነት ያለው ፕሮግራም እንደሚሆን በማረጋገጥ ነው። ባሳለፍነው 1 ዓመት የፕሮግራም ሂደት ደከመን ሰለቸን ሳይሉ ኃላፊነታቸውን ለተወጡ የስቴሪንግ ኮሚቴ አባላት ልምዳችሁን እንድታካፍሉና እንድታሰለጥኑን ጥሪ ስናቀርብላችሁ ካለምንም ማወላወል ጥያቄያችንን ተቀብላችሁ ጊዜያችሁን ሰውታችሁ ለፕሮግራሙ ትርጉም ያለው አስተዋጽኦ ላደረጋችሁና ግርማ ሞገስ ለሆናችሁን ዛሬም ደግሞ መሃላችን ለምትገኙ ትልልቅ አጋሮቻችን ሁሉ ከልብ ለማመስገን እወዳለሁ። የዚህ ፕሮግራም ስኬትን እንደ ጉዳይ ወስዶ ለሚጠይቀን ለሚያበረታታንና አቅጣጫ ለሚያሳየን የዳይሬክተሮች ቦርድ ከፍተኛ ምስጋናም ላቀርብ እወዳለሁ። የማኔጅመንት አጀንዳ ብቻ አይደለም፣ ምን ሆናችሁ ተብለን እንጠየቃለን። ሁሉም ፕሮግራሞች ከተከናወኑ በኋላ ደረጃቸውን በጠበቀና አስተማሪ በሆነ መንገድ ለመላው የዳሸን ማህበረሰብ እንደዚሁም ለውጪ ዜጎቻችን ሲዘግቡ ለነበሩ የዳሸን የሚዲያ አባላትና የብዙሃን ሚዲያ አባላትን ከልብ አመሰግናለሁ። የዛሬው ቆይታችን በጣም የተሳካ እንደሚሆን ጠብቃለሁ። ጥሪያችንን ሁላችሁም አክብራችሁ ስለመጣችሁ ከልብ አመሰግናለሁ። ስላዳመጣችሁኝም እግዚአብሔር ይስጥልኝ እላለሁ። ቴንኪው። የዳሽን ባንክ ዋና ስራ አስፈጻሚ አቶ አስፋው አለሙ ላደረጉልን የመክፈቻ ንግግር እጅግ እናመሰግናለን። ይህ የመክፈቻ ንግግር ብቻ ሳይሆን አነቃቂ ንግግር ልንለው እንችላለን። በጣም ቆንጆ ደስ የሚል ተስፋን የሚሰጥ በሀገራችን በሁሉም ዘርፍ በፋይናንሱ፣ በአካባቢ ጥበቃው፣ በሴቶች፣ በወጣቶች የስራ ፈጠራ፣ በህፃናት፣ በሴቶች በሁሉም ዘርፍ የሁሉንም አቅም ለማጎልበትና ታላቅ ሀገርን ለመፍጠር የሚተጋ ተቋም ስለሆነ ዳሽን ባንክ እውነትም አንድ እርምጃ ቀዳሚ። እናመሰግናለን ዳሽን ባንክ። ከዚህ በመቀጠል እንግዲህ ወደ ዘጋቢ ፊልሙ ነው የምንሄደው። ይሄ ዘጋቢ ፊልም የተዘጋጀው እንግዲህ በማርኬቲንግ እና ብራንዲንግ ዲፓርትመንት ነው የተዘጋጀው በዳሽን ባንክ የ15 ደቂቃ ዶክመንተሪ ነው። ይሄንንም ደግሞ የዳሽን ባንክን አጠቃላይ የ30 ዓመት በወፍ በረር የሚቃኝና እንዲሁም ደግሞ ይሄ የሴቶችን ኃይል እንዳሉት አቶ አስፋው አለሙ የሴቶችን ኃይል እምቅ አቅም ለመገንባትና ለማውጣት የሚተጋውን ይሄንን ፕሮግራምንም እንደዚሁ የሚቃኝና እስካሁን ድረስ አሁን ስንሰማው የነበረውን ንግግር በሰዎች አፍ ምስክርነት የምንሰማበት ዶክመንተሪ እንደሆነ የተነገረን። አብረን እንከታተለው።
30 የስኬት ዓመታት 30 የትጋትና ምሳሌ የመሆን ዓመታት። ይህ የዳሽን ባንክ ጉዞ ነው። ባንካችን 30ኛ ዓመቱን በተለያዩ መርሃ ግብሮች እያከበረ ይገኛል። ዳሽን ባንክ በሁሉም መስክ እንደ ርዕዩ ሁልጊዜ አንድ እርምጃ ለመቅደም እየሰራ ነው። በባንክ ዘርፍ እየሰጣቸው ከሚገኙ አዳዲስና ዘመናዊ አገልግሎቶች ባሻገር ሴቶች ላይ ትኩረት አድርጎ በርካታ ተግባራትን እያከናወነ ይገኛል። ሴቶችን ማገዝና ማብቃት ሀገርን መደገፍ እንደሆነም የሚያምነው ባንካችን ሴት ሰራተኞች ያላቸውን አቅም የበለጠ እንዲያጎለብቱና አራያ እንዲሆኑ በማለም ከሌሎች አጋር ተቋማት ጋር በትብብር ይሰራል። ሴት ሰራተኞች ልጆቻቸውን ያለምንም ስጋት የሚያቆዩበትና ክብካቤ እንዲያገኙ የሚያስችላቸውን የህፃናት ማቆያ ማዕከል በዋና መስሪያ ቤት በማቋቋም እፎይታ እንዲሰማቸውና ስራቸው ላይ ብቻ አተኩረው እንዲሰሩ ማድረግ ችሏል። ባንኩ በሴቶች ብቻ የሚመሩ ቅርንጫፎችን ወደ ስራ በማስገባት ለሴቶች ያለውን ክብር ከመግለጹም በላይ በሴቶች አቅም ላይ ያለውን መተማመን በአራያነት አሳይቷል። ይህ ብቻ አይደለም። ዳሽን ባንክ ሴት ሰራተኞቹም ሙያቸውን እንዲያሳድጉና ከሌሎች ሴቶች ጋር ትስስር ፈጥረው ልምድ እንዲለዋወጡ በማለም የሴቶች አቅም ማጎልበት ላይ ትኩረት አድርጎም ከሚሰራው አዊብ ጋር በጋራ እየሰራ ይገኛል። በዚህም የባንኩ ሴት ሰራተኞች ማህበሩ በሚያዘጋጀው የልምድ ልውውጥና ትስስር ንቁ ተሳትፎ በማድረግ አቅማቸውን እያሳደጉ ይገኛሉ። ባንኩ ለተወሰኑ ሴት ሰራተኞች የማህበሩ ቋሚ አባል እንዲሆኑ በማድረግ ዓመታዊ የአባልነት ክፍያ ይፈጽማል። ከዚህ በተጨማሪ ሴት ሰራተኞች የተለያዩ ስልጠናዎችን እንዲያገኙ ማድረግም ችሏል። ባንኩ ማህበሩ የሚያዘጋጃቸውን የተለያዩ መድረኮች ስፖንሰር በማድረግ ትስስር የሚፈጥሩባቸውን አጋጣሚዎች እየፈጠረም ይገኛል። ዳሽን ባንክ ከሴት ሰራተኞቹ ባሻገር በተለያዩ አካባቢዎች ለሚኖሩ ሴቶች እያደረጋቸው የሚገኙ ዘርፈ ብዙ ድጋፎች ለአብነት ባንኩ በሶማሌ ክልል ለሚገኙ በአነስተኛ ቢዝነስ ዘርፍ ላይ ለተሰማሩ ሴቶች ለእያንዳንዳቸው 100 ሺህ ብር በጥቅሉ 100 ሚሊዮን ብር ከወለድ ነፃ በሆነ መንገድ ብድር በማመቻቸት ስራቸውን እንዲያሳድጉና ለሌሎች ሴቶችም የስራ ዕድል እንዲፈጥሩ ማድረግ ችሏል። በመሰል ስራዎች ማህበራዊ ኃላፊነቱን እየተወጣ የሚገኘው ዳሽን ባንክ መስመር በተሰኘ የብድር አገልግሎትና በሌሎች አሰራሮች ሴቶችን ፋይናንስ በማድረግ ኢኮኖሚያዊ አቅማቸውን እንዲያሳድጉ በማድረግም ሀገራዊ አበርክቶ ቀጥሏል። ዳሽን ባንክ የውስጥ ሰራተኞችን የበለጠ አቅማቸውን እንዲያሳድጉ ለማድረግ ትኩረት ሰጥቶ እየሰራ ይገኛል። በዚህም ባንኩ የሴት ሰራተኞችን አቅም በአግባቡ በመረዳትና ይህንን አቅማቸውን ለማሳደግ የሚያስችሉ ማዕቀፎችን በሰው ኃይል ፖሊሲና በውስጥ በማካተት ወደ ስራ አስገብቷል። ከተነደፉ ፕሮግራሞች አንዱ ደግሞ የተቀናጀ የሴቶች አቅም ግንባታ መርሃ ግብር ነው። ሴት አመራሮቻችንንና በተለይ ደግሞ ወደ አመራር እርከን ላይ ደግሞ ለመምጣት የሚፈልጉ ሴት እህቶቻችን ያላቸውን ነው እምቅ ኃይል ለማውጣት ብርታት ለመሆን የሚያስችሉ ፕሮግራሞችን ያው ጀምረናል። በየሶስት ወሩ ደግሞ እንደዚህ እየተገናኘን ስመጥር ከሆኑ የኑሮ ተሞክሮ ካላቸው እንግዶች ጋር ደግሞ የምናደርገው ውይይት በጣም ጠቃሚ እንደሆነ ፊል አደርጋለሁ። ባንኩ በአመራር ቦታዎች ላይ ያለውን የሴቶች ቁጥር ማነስ ለመቅረፍ ብቁ ሴቶችን ወደ አመራርነት ለማምጣት ግብ በማስቀመጥ ሴቶችን የማብቃት ፕሮግራም ቀርጾ ወደ ስራ ገብቷል። ይህ መርሃ ግብር ባንካችንን አካታችና ብዙሃዊ የሆነ የስራ ድባብን ለመፍጠር የያዘውን እሴት በተግባር የሚያሳይበት ወሳኝ ምዕራፍ ነው። የመርሃ ግብሩ ዋና ዓላማ ሴት ሰራተኞቻችን በተሟላ መልኩ ማጎልበትና በባንካችን የአመራር ሚና እንዲጫወቱ ማድረግ እንዲሁም ለወደፊቱ ብቁ የሆኑ ሴት አመራሮችን መፍጠር ነው። የሴቶች ትስስር የመፍጠር ፕሮግራም ሰራተኞች እንዲሁም ሌሎች ጥሩ ተሞክሮ አላቸው የሚባሉ እንስቶች ተጋብዘው የልምድ ልውውጥ የሚያደርጉበት መድረክም እየተፈጠረ ይገኛል። ለኔ ህይወቴ ውስጥ ምንድነው ኢምፖርታንት ነገሩ? ዋጋ የምሰጠው ነገር፣ አንገቴን የምሰጥለት ነገር፣ ልቤን የሚጎትተው ነገር ምንድነው? ከአስቴር ጋር ያለኝ ከባድ ኮንቨርሴሽን ነው ወይስ የኔ ህይወቴ ቫልዩ ምንድነው? በነገራችሁ ላይ እዚህ ውስጥ ያለን በሙሉ ቫልዩ ሊኖረን ይገባል። ቫልዩ ከሌለን፣ ቫልዩ ማለት እሴት የምንለው ለምሳሌ ሰላም ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ክሬቲቪቲ ሊሆን ይችላል፣ አቺቭመንት ውጤታማነት ሊሆን ይችላል፣ እድገት ሊሆን ይችላል፣ ገንዘብ ሊሆን ይችላል። በጣም ብዙ ናቸው። እኔ የሰው ልጅ መሰረታዊ ነገር ነው ብዬ ከማምንበት ነገር ቫልዩአችንን በጣም ማወቅ አለብን፣ እሴቶቻችንን። ግን የሰው ልጅ ተፈጥሮ ከሌላ ጋር መኖርን ግድ ይላል።
ከሌላ ጋር መኖር ከሌላ ጋር አለመኖር አይቻልም። የፈለግንበት ቦታ ብንሄድ ለብቻ መኖር የሚባል ነገር የለውም። ሰው በህይወት ለመኖር ሌላ ሰው ያስፈልገዋል። መርሃ ግብሩ ሴቶችን በማብቃት ወደ አመራርነት ለማምጣት የተያዘውን ውጥን ለማሳካት የሚያግዝ እንደሆነም ታምኖበታል። ከሴክሬታሪ ፖዚሽን ተነስቼ ሴክሬታሪ 1 ሆኜ ተነስቼ ዛሬ ስፔሻል ብራንች ማኔጀር ሌቭል ላይ ደርሻለሁኝ። ከዛ በተጨማሪ ምን አደረገልን መሰለ? ይሄ አዊ ባለ አሶሲዬሽን ኦፍ ውመን ኢን ቦልድነስ የሚባል ገንዘብ ከፍሎ ሜምበር እንድንሆን አድርጎናል። እኔ ብቻ ሳይሆን ብዙ ጓደኞቼ፣ ብዙ ሴቶች ከ40 በላይ ሴቶች እዛ ላይ ፓርቲሲፔት እንድንደረግ ተደርጓል። እንዴት ኢሞሽኔን መቆጣጠር እንዳለብኝ፣ እንዴት አድርጌ ከቲሞቼ ጋር ቲም አፕ አድርጌ መስራት እንዳለብኝ በጣም ብዙ ነገር ነው የተማርኩትና በዚህ ጆርኒ ውስጥ አዊ በራሷ አሳድጋኝ አስተምራኝ ብዙ ነገር ፖቴንሻሌን አውጥታ እንደገና ደግሞ በቦርድ አባልነት ለ2 ዓመት አገልግያለሁ። ይሄ የመጨረሻው ተርሜ ነው። በዚህ ዓመት ያበቃል። ብዙ ጥቅሞችን አግኝቼበታለሁ። ፕሮግራሙ ላይ ከሚካተቱት አንደኛው መርሃ ግብር ኔትወርኪንግ ሴሽን ነው። እሱ ኔትወርኪንግ ሴሽን ብዙ ሰዎችን እንድናቅበት፣ ብዙ የልምድ ልውውጦችን እንድናገኝበት፣ የህይወት ተሞክሮዎችን፣ ልምዶችን እንድንካፈልበት ያደርጋል። ኮንፊደንስ በጣም እንዲጨምር ቢውልድ እንዳደረግ ረድቶኛል። ሰዎች ጋር ሆኜ ሀሳቤን መግለጽ ማንሸራሸር በጣም ይቸገር ነበር። እሱ ነገር ላይ ለውጥ እንዳመጣ አድርጎኛል። ትልቅ አስተዋጽኦ ያለው ስራ ነው እየተሰራ ያለው ብዬ ነው የማስበው። እንደው ከባንክም ባለፈ በሀገር አቀፍ ደረጃ ምሳሌ ሊሆን የሚችል ስራ ነው ብዬ ነው የማስበው። ምክንያቱም በሀገራችን አይ ቲንክ አንድ ያነበብኩት የወርልድ ባንክ ጥናት ምን ይላል? ሴቶች ላይ ያለውን ጋፕ አድሬስ ብናደርግ ጂዲፒያችን ላይ 3.7 ቢሊዮን ዶላር ያህል አድ ማድረግ እንችላለን እና ለዛ ኮንትሪቢዩት የሚያደርግ ያህል ስራ ነው ብዬ ነው የማስበው። ሞር ደግሞ ፊሜል ዳይቨርስ የሆኑ ደግሞ ድርጅቶች ከፕሮፊታቢሊቲ አንጻር ትልቅ አስተዋጽኦ ይኖራቸዋል። ሞር ፕሮፊታብል ናቸው ዳይቨርስ ካልሆኑት አንጻር። ሴቶቹን ላይ መስራት ትልቅ ሚና ይኖረዋል ብዬ አስባለሁኝ። ወልጄ ከገባሁ ጀምሬ በጣም የተጠቀምኩት ነገር ቢኖር ዴኬሩን ነው። ልጄን በምሳ ሰዓት እየሄድኩ አጠባለሁ። እርፍ ብዬ ስራ ሳላስብ ስራዬ ላይ ትኩረት አድርጌ እንድሰራ ያደረገኝ ነገር ቢኖር እሱ ነው። እንደ ቤቴ በቃ ልጄን በስነ ስርዓት ነበር ያሳደግኩት፣ ያስቀመጥኳት ዴኬር ውስጥ ማለት ነው። የአመራር የኮሚኒኬሽን እንዲሁም ደግሞ የተለያዩ ኢቨንቶች እንዴት ነው ኦርጋናይዝ የሚደረጉት፣ እኛስ ራሳችን ከስራ በተጨማሪ እንዴት ነው ልናስተካክላቸው የምንችለው የሚለውን አይነት ልምምዶች ወስጃለሁ። እነዚህ ደግሞ እንደ ሴት ፕሮፌሽናል በራሴ መተማመን እንዲችል እድል ሰጥቶኛል። ሴቶቹን አብቅተን ብቁ አመራሮችን የመፍጠር አይነት ሂደት ስለሆነ መጀመሪያ እነማን ናቸው፣ እነማን ላይ እንስራ ብሎ ማሰብ። እነሱን ያው ዳሽን ባንክ 11,000 በላይ ሰራተኞች አሉትና የትኞቹ ላይ ብሰራ የተሻለ ፈጠን ያለ ሪዛልት ይሰጠኛል የሚለውን መምረጥ ያስፈልጋል። ያንን አይነት ሂደቶችን ለመሄድ ሞክረናል። በፕሮግራሙ ላይ ልምድ ያላቸውና በአመራር ብቃታቸው ላቅ ያለ ደረጃ ላይ የደረሱ ባለሙያዎችን በማገዝ በየ3 ወሩ ልምዳቸውን የሚያካፍሉበት የፓናል ውይይትና የልምድ ልውውጦች ተደርገዋል። የባንኩ ባልደረባ የሆኑ ሴቶች ሰፊ ልምድና ተሞክሮች ካሏቸው አመራሮችና ባለሙያዎች ጋር ትስስር የመፍጠርና ልምድ የመቅሰም እድል ያገኙበትም ይገኛል። ምንሰራበት ቦታ ላይ አንዳንድ ቶኖችን እናስቀምጣለን እና እነኚህ ቶኖች ከሴትነታችንም አንጻር ያው ባህላችን ሴቶች ረጋ ብለው ሲናገሩ ቶናቸው ዝቅ ሲል እንደ ጥሩ መገለጫ ይወሰዳል። ነገር ግን እንደው ስራውን ከማስፈጸም አንጻር የሚቀመጡ ነገሮች ኢሞሽናል ኢንተለጀንት አይደለንም ወይ የሚለውን ትርጓሜ ይሰጣል ወይ? እንደውም ሴት አመራር ሲሆን ያው ችግር ነው ይባላልና በስራችሁ ባላችሁበት ምን ያህል ሌሎች ሴቶችን እያበቃችሁ ትገኛላችሁ? እንደ ሌላ ሴቶች አመራሮች ላይ ስንወጣስ
ምን ማድረግ አለብን? ሴቶችን በክህሎት የመደገፍ ወይም ሜንቶርሺፕ ፕሮግራም ሌላኛው የመርሃ ግብሩ አካል ነው። በዚህም ጥሩ የስራ አፈጻጸም ላላቸውና ከተመለመሉ ከመካከለኛ አመራሮች ጀምሮ ላሉ ሴቶች ሰራተኞች ከብሔራዊ ባንክ ኒውፊን የተሰኘ መርሃ ግብር ጋር በመተባበር እገዛ የሚሰጥ ባለሙያም ተመድቦላቸው አስፈላጊውን እገዛ ማድረግ ችሏል። የመርሃ ግብሩ 3ኛ ምዕራፍ ባንኩ ከለያቸው የአመራር ብቃታቸው ላይ በማተኮር ስልጠናዎች ተሰጥተዋል። ስልጠናውም ቀጣይነት ይኖረዋል። የሚገጥሙትሽን መሰናክሎች እንዴት ነው እንደ ኮረኮንች እንደዚህ ድንጋይ እንዲያረክሽ መሀል ላይ ታለቅሻለሽ፣ ግን በቃ ፊታችን ታጥበን ሊፕስቲካችን ኩላችን አድርገን ምንም እንዳልተፈጠረ ቢሮ ገብቶ እኔ አይ ዶንት ቴክ ኖ ፎር አን አንሰር ካመንኩበት በቃ አመላልሰው ይሰለቻቸዋል እነዛ ሰዎች እንጂ ደግሞ ማድረግ እንችላለን። ስለ እውነት ሴት ልጅ ማንም ሰው ስፔሻሊ ሴት የምለው ምንድነው የኛ ፍጥረታችን የተለየ ስለሆነ ብዙ ነን። ወንድ ልጅ የዘር ፍሬ ቢሰጠን እኛ ሰው አድርገን የምንሰጥ የተለያየ ፍጥረቶች ነን እውነት እና ተስፋ ካልቆረጥን እና የሚመጣው ቻሌንጅ ፓርት ኦፍ ኢት በቃ ጡንቻ ላይ ያስወጡን ነው ብለሽ ካመንሽበት የባሰ ያጠነከረሽ ነው የሚሄደው። በችግር ጊዜ ሴቶች አመራር ላይ ሲኖሩ ያ ባንክ ስቴብል የመሆን ሪስኩን የመቀነስ ለምሳሌ በ1997 የኤዥያን ፋይናንሻል ክራይሲስ ዓለምን ያናወጠ ነገር ነበር። በዛን ጊዜ ሴቶች አመራር ላይ ያሉበት ባንኮች በጣም የተለየ ሪስክ ፕሮፋይል እንደነበራቸው እና ያንን ተርቡለንት ታይም ከሌሎቹ በተሻለ መልኩ መቋቋም መቻላቸውን የሚያሳይ ጥናት አለ። ሴት አመራር ስትሆን ትንሽ አንደርስታንድ ታደርጋለች፣ ፍሌክሲብል ትሆናለች ለአንዳንድ ነገር። እንደዛ ማለት ግን ዊክ ናት ማለት አይደለም። በተለያየ ምክንያቶች ባያዝድ ሆነን ሰዎችን የሚገባቸውን ቦታ መስጠት የማንችል ከሆነ ታለንቶችን እያጣን እንሄዳለን። ፕሮዳክቲቪቲ ይቀንሳል፣ እምነት ይቀንሳል። ይሄ የሚሆነው እንግዲህ ባያዝድነስን ኢግኖር ስናደርገው ነው። ስለዚህ የስራ ቦታችን ሁሉንም ያካተተ ሪዚሊያንት፣ ኢኖቬቲቭ እንደዚሁ ማትራፊ እንዲሆን የምንፈልግ ከሆነ ስለ ባያዝ በደንብ አድርጎ ማሰብና አድሬስ ማድረግ ይፈልጋል ማለት ነው። የዚህ መልከ ብዙ መርሃ ግብር ዓላማው ሴቶችን ማብቃት እንደመሆኑም ከበቁ በኋላ የሚታሰበውን የጾታ ብዙሃነት ክፍተትን በአመራር እርከኖች ላይ ለማጥበብ የሚያስችል የመሰረት ስራው እየተሰራ ይገኛል። ኢኒሼቲቭ ለባንኩ የመጀመሪያ ተሞክሮ ይሁን እንጂ በስካውን ሂደቶች አበረታች የሚባሉ ውጤቶች የታዩበት ነው። አሁን ላይ ትንሽ ባደረግነው ግምገማ እሱ ብቻውን እንደማይበቃን ትንሽ ደግሞ በሌላ መንገዶች ሰፖርት ማድረግ እንዳለብን እሱን ለመረዳት ችለናል። የሚቀጥለው አመት ኤንጌጅመንታችን ያንን እንዴት አስፍተን ከዛ በተጨማሪ ሌሎች የኮቺንግ ኤንድ ሜንተርሺፕ እድሎችን የሚያገኙበትን እንዴት ማመቻቸት አለብን የሚለው የሚቀጥለው አሳይመንታችን ነው የሚሆነው። ከዛ በተጨማሪ ደግሞ ከዚህ ከሊደርሺፕ ፓይፕላይን ፕሪፓሬሽኑም ጋር እዛም ጋር እንዳልኩት ኮምፒተንሲዎች ይሄ ቢሄቪየር ባህሪያት ላይ ያተኮረ ነበር እስካሁን ስንሄድበት የነበረው። እሷን ትንሽ ሰፋ አድርገን እንደው ቴክኒካልም እውቀታቸው ላይ እንዴት ሰፖርት እናደርጋቸው የሚለውን እያየን ያለ ነው። ሆፕፉሊ እነሱ አይነት ማሻሻያዎች እያደረግን ነው። ደንበኞቻችን እንግዲህ ወንድም ሴትም ናቸው አይደለ? በሴት የሚመሩም ድርጅቶች አሉ። እንደዚሁ ደግሞ ሪቴል ግሩፑን ብናይ በጣም 50% ገደማው ሴቶች ናቸው። እነሱን ሪፕሬዘንት የሚያደርግ አገልጋይ መኖር እነሱን አንደርስታንድ ሞር እንድናደርጋቸው፣ ሁለተኛ ለእነሱ ቴይለርድ የሆነ ፕሮዳክትና ሰርቪስ ማቅረብ እንድንችል። ከዛ በተጨማሪ ደግሞ በጣም ፐርሲስተንት የሆነው ችግር ምንድን ነው? አክሰስ ፎር ክሬዲት ነው አይደለ? ሀገራችን ላይ ያንን ነገር ደግሞ ለማሻሻል ሞር ኢምፓወርድ የሆኑ የኃላፊነት ደረጃ ላይ ያሉ ሴቶች እየበዙ ሲሄዱ ዲሲዥን ሜኪንግ ፓወራቸው ያንን ኢምባላንስ አድሬስ ለማድረግ ይረዳል ብዬ አስባለሁ። ሞር ግን ትረስትድ የሚደረግ ባንክ ለመሆን ሶሳይቲው ኤክስፔክት ከሚያደርገው ነገር አኳያ ትረስትድ የሆነ ባንክ ሎያል የሆነ ከስተመሮችን ለመፍጠር በጣም ያግዛል ብዬ አስባለሁኝ። በቀጣይ ክፍተቶችን በመለየት የሚሰሩ ስራዎችም ይኖራሉ። ይህ አርአያ ተግባር ተከታታይነት ያለው ሂደት ነው። በቀጣይ እየተሰሩ ያሉ ስራዎች የሚዘምኑበት፣ የታቀደውን ያህል ለውጥ እየተገኘ ለመሆኑም ሂደቱ የሚፈተሽበትና ማስተካከያዎች የሚደረግባቸው ይሆናል። ፕሮግራሙ የስራ አፈጻጸም መሰረት ያደረገ እንደመሆኑም አዲስ አበባና ከአዲስ አበባ ውጪ ያሉ ቅድመ ሁኔታዎችን ያሟሉ ሴት ሰራተኞችን ያካተተ ነው። በየ3 ወሩ በሚደረገው የትስስር መርሃ ግብር ላይ በስራ አፈጻጸም
ለመፈጸም የተመረጡ ብቻም ሳይሆን ፈቃደኛ የሆኑ ወንድ ባልደረባዎችም ጭምር በአካልና በበይነ መረብ እየታደሙ ይገኛሉ። ባንኩ ይህን መርሃ ግብር በሴቶች ውስጥ ያለውን እምቅ አቅም በትክክል መጠቀም ይገባል በሚል መነሻነት አዘጋጅቶታል። እስካሁን በተዘጋጁ ውጤታማ መድረኮች ከባንክ ውጪ ያሉ ከፍተኛ ልምድና እውቀት ያላቸው የተለያዩ ባለሙያዎች በአካል ተገኝተው ልምድና ተሞክሯቸውን አጋርተዋል። ዳሽን ባንክ እየሰጠ ከሚገኘው ዘመናዊ ደንበኞችን ማዕከል ያደረገና ቀልጣፋ አገልግሎቶቹ ባሻገር የሴቶችን አቅም በማሳደግ ረገድ የጀመራቸውን ስራዎች አጠናክሮ ይቀጥላል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እንደዚህ ቆንጆ አድርገው ላዘጋጁልን ለዳሽን ባንክ ማርኬቲንግ እና ብራንዲንግ ዲፓርትመንት እጅግ አድርገን እናመሰግናለን።